ሱቅ ነበር ብትሰሪ? አዎ። ምን ነበር ሊገዛ የመጣው? የስቴሽነሪ እቃዎች ነበር የምንሸጠውና ምንድን ነው ያልከው ቃል? ምን አልክ አንተ? ነበር አረሰው። በእኛ አጠራር ካኪ ነው፣ በእነሱ ሌላ እንትን አልኳት። ዶሴ ስላት ዶሴ አለች። ከተዘጋው ዶሴ ነው የማውቀው። ሰላም እንዴት ናችሁ? ውድ የቱልቱላ አዲስ ወሬ ዩቲዩብ ቤተሰቦች፣ ዛሬም እንደተለመደው ቆንጆ በሆነና ቢንግ በሆነ ቪዲዮ ተመልሰናል ማለት ነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁን ቆዩ፣ ተጠቀሙበታላችሁ። የምሬን ነው። እንግዲህ ሰሞኑን አዲስ ነገር ሰምተናል ማለት ነው። ጋዜጠኛ አዳነ ወይም ደግሞ የፋና ላምሮት፣ ፋና ቀለማት፣ ፋና ዜና በፋና ቴሌቪዥን በጣም እውቅና ያገኘው ጋዜጠኛ አዳነ ሊሞሸር ነው። ስለሱ፣ ስለ ትዳሩ፣ ስለ ፍቅረኛው፣ በአጠቃላይ ስለ ሰርጉ ፕሮግራም በዚህ ቪዲዮ አብረን የምንቆይ ይሆናል። እስከ ቪዲዮአችን ፍጻሜ ድረስ አብራችሁን ቆዩ። ላይክ አላደረጋችሁ ላይክ አድርጉ፣ ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ፣ ሼር፣ ኮሜንት፣ አስተያየት ሀሳባችሁን ስጡን። እኛ እንቀበላለን አንቀበልም ማለት ነው። እንግዲህ በጣም እንወዳችኋለን። አብራችሁን ቆዩ። ጋዜጠኛው አዳነ ሊሞሸር ነው ወይም ደግሞ ተሞሽሯል። ያው ነው እንግዲህ ከሰርጉ በፊት ከአዳራሹ ሰርግ በፊት በሰይፉ ኢቢኤስ በሰይፉ ሾው ላይ ተገኝቶ ሰይፉ እንግዲህ በራሱ ስቱዲዮ ድሯቸዋል ማለት ነው። እና ደግሞ የአዳራሹ ሰርግም ይቀጥላልና ሊሞሸር ነው። እንግዲህ አዳነን በጣም እናውቀዋለን። በጣም ታዋቂ ጋዜጠኛ ነው። በፋና ቴሌቪዥን ላይ ፋና ላምሮት፣ ፋና ቀለማትና ፋና ዜና ላይ በጣም የምናውቀው የምንወደው የረጅም ጊዜ ጋዜጠኛ ነው እና እንግዲህ ሊሞሸር ነው ማለት ነው። ያው እንግዲህ ከነሳ ነው አይቀር ሰይፉ ፋንታሁንም ለሱ ሽምግልና ሄዶ ነበር ማለት ነውና ከሽማግሌዎች መካከል አንዱ ሆኗል ማለት ነው። እንግዲህ ወደ ዋናው ወደ ርዕሳችን ስንመጣ ያው አዳነና ሚስቱ ቢታንያ የተዋወቁት እሷ በምትሰራበት ሱቅ ነበር ማለት ነው። እቃ ሊገዛ ሄዶ ነበር የተዋወቁት ማለት ነው። እና በዛ ሰዓት ላይ ነበር የተዋወቁት ማለት ነው። እስቲ እንዴት እንደተዋወቁ ከራሳቸው አፍ ሰምተን እንመለስ። በሰይፉ ሾው ባደረጉት ቆይታ ማለት ነው። ፋና ላምሮት ላይ አንተን የማያውቅ የለም። ትውውቅ ከዚህ ከስራው ጋር የሚገናኝ ነው? ቢታንያ አይደለም። በምንድን ነው? እኔ መስሪያ ቦታ መጥቶ እቃ ሲገዛ ነው የተዋወቅነው። እቃ ሊገዛ መጥቶ ልብሽን ገዛው? ሱቅ ነበር ብትሰሪ? አዎ። ምን ነበር ሊገዛ የመጣው? የስቴሽነሪ እቃዎች ነበር የምንሸጠውና ምንድን ነው ያልከው ቃል? ምን አልክ አንተ? ነበር አረሰው። በእኛ አጠራር ካኪ ነው፣ በእነሱ ሌላ እንትን አልኳት። ዶሴ ስላት ዶሴ አለች። ከተዘጋው ዶሴ ነው የማውቀው። እና አታውቀኝም ምንም። ጥሩነቱ የጠቀመኝ እሱ ነው። ብታውቀኝ ኖሮ ትንሽ አስቸጋሪ ነበር። ምክንያቱም ያው ሰው ሚዲያ ላይ ሲያውቀህ ትንሽ ትቆጠብ የለ። እሷ ምንም አታውቀኝም። እና ዶሴ ያላ ስላት አየችኝ፣ እቃውን አየች። ዶሴ ቤት ተሳስተሃል አለች። በሰይፉ ሾው የነበራቸው ቆይታ እስቲ አይተን እንመለስ። ትንሽ እስቲ አይተን እንምጣ። እኔ ለማጥናት 6 ወር በቂ ነበረ። ለማጥናት አይረጅም ጊዜ አሁን 4 አመት ሊሆን ነው። ኧረ ተው። በትውውቅ አንተ ግን 6 ወሩ ላይ ጨርሰሃል? እኔ መጀመሪያ ጨረስኩኝ። እንትን ነው ስናወራ በጣም አንዳንዴ ከቁንጅና ጀርባ የምታገኘው አለ። እኔ መጀመሪያም ልክ የወደድኳት ጊዜ የነገርኳት
እንዳየሽ አልደነገጥኩም። በቁንጅናሽ እንደማንኛውም ሰው ቆንጆ ናት ዋው ብያለሁ። ግን ቀጥሎ ነው የወደድኳት እውነት ለመናገር ስናወራ እያንዳንዱ ጉዳዮች ላይ ምናምን ያላት አስተሳሰብ በጣም በቃ ውይ የሚያስብል ውይ ያለ ቢሸራ እኛ የምናውቀው አዳነ አለ ያው እንደ ጓደኛ እኔ ብዙ ጊዜ ስለምንቀራረብ በደግም እንግዲህ በደስታም በሐዘንም አውቀዋለሁና ምን አይነት ሰው ነው ከጀርባ? አዳነ ብዬ አላውቅም። አዲዬ በጣም ይሄ እንዴት ነው እኔ ብዙ ጊዜ ትዳር ላይ ምሳሌ የማደርገው አባቴ እናትና አባቴን እያየሁ ስለሆነ ያደግኩት ያው በጸብም በፍቅርም ብዙ ጊዜ ምሳሌ የሚደረገው ቤተሰብ ነውና እንደ አባቴ አይነት ባልን ያገኘው ትላለሁ። ጸባያቸው ሁሉ ነገራቸው ነው የሚመሳሰለውና እሱ ምንድነው ፍቅር መስጠት በጣም ይችላል የተካነበት ነገር ነው። አባትሽ ጋር ልዩነታቸው አባትሽ ፋና ላምሮት አልሰሩም። ከዛ ውጭ የፍቅር ሰው ነው። በጣም የፍቅር ሰው ነው። ቢታንያ ስሟ ነው። የፍቅር ስም አለ ብዬ አስባለሁ። ኬቱ ልጅ ያው ብዙ ነው እንደማንኛውም አፍቃሪ ወይም እንደማንኛውም ባል ብዙ ነው። በቋሚነት እናትዬ ነው ማለት ያው እንግዲህ የሰሞኑ ግርግር የአርሰናል ዋንጫ መብላት ስለሆነ ብዙ ባለትዳሮችም እንግዲህ በአርሰናል ምሳሌ እየሰጡ ደስታቸውን እየገለጹ ነው። አዲስ ሙሽሮች ማለት ናቸውና ያው አዳነም ምን ብሏል? አርሰናል ዋንጫ ሳይበላ ላግባም ብዬ ነበረ፣ እርሱም ዋንጫ በላ፣ እኔም እርሷን አገባኋት ብሏል ማለት ነውና እናቱም በጣም ደስተኛ እንደሆነች ቤተሰቦቹ በጣም ደስተኛ እንደሆኑ በስትራር ተናግሯል ማለት ነውና የቀለበት ስነ ስርዓታቸው ላይ በጣም ኤክሳይትድ የሆነችበት ፕሮግራም እንደነበረ ቢታንያ አውርታለች ማለት ነው በሰይፉ ሾው ላይ። እንግዲህ የቀለበት ፕሮግራማቸው የሆነው በስካይላይት ሆቴል እንደነበረ ተናግረዋል ማለት ነው። እናም የቀለበት ስነ ስርዓቱ እንግዲህ የተደረገው እሷ ያው የማስታወቂያ ባለሙያ ነች እና ብዙ የዘፈን ክሊፖች ላይ ሞዴል ሆና ሰርታለችና ከምትወደው ዘፋኞች መካከል አንዱ ሚካኤል በላይነህ ነበርና የሱን የቪዲዮ ክሊፕ ትሰራለች ተብሎ እንዲደወልላት አድርጎ ነበር አዳንና ተደውሎላት እሱን ቪዲዮ ክሊፕ ለመስራት ነው ወደ ስካይላይት ሆቴል ስትሄድ የነበረውና ከዛ በኋላ ግን ከሄደች በኋላ ነገሩ ተቀይሮ የሷ ፕሮግራም የሷ የቀለበት ፕሮግራም ሆኖ ጠበቃት ማለት ነውና በጣም የምወደው ጊዜ በህይወቴ ውስጥ በጣም ትልቅ ቦታ ያለው ጊዜ ነው ስትል ተናግራለችና ከዚህ ሌላ ደግሞ የማትረሹ ሰርፕራይዝ ስትባል ያው የምትወደውን ነገር ወይም ደግሞ የፈለገችውን ነገር ቶሎ እንደሚያመጣላት ለመግለጽ ውጭ ላይ አንዱ ሻይቺ ከዛ በኋላ ግን ይዞልኝ መጣ ስትል ተናግራለችና በጣም የፍቅር ሰው እንደሆነ በጣም ማራኪ ሰው እንደሆነ ትናገራለች ትገልጻለች ማለት ነው።
እንግዲህ በሰይፉ ሾው ባደረጉት ቆይታ ላይ ከቢታንያ ጋር ስትኖር ወይም ደግሞ ተጋብታችሁ ስትኖሩ አንድ ሙዚቃና አንድ ምግብ ብቻ ቢፈቀድላችሁ ምን ትመርጣላችሁ ተብለው ተጠይቀው ነበርና ያው አዳነ ሙዚቃ የመረጠው የቴዎድሮስ ታደሰን በቸሪደር የሚለውን ሙዚቃ ነበርና ምግብ ደግሞ የመረጠው ሽሮ ነበር ማለት ነው። እንግዲህ ቢታንያም ስትጠየቅ የንዋይ ደበበን አሜንና ምግብ ደግሞ ጥሬ ስጋ ብላለች ማለት ነውና ያው አዋህደው እየበሉ ወይም ሙዚቃውን እየሰሙ ይኖራሉ ማለት ነው። ጥሩ ምርጫን ያላቸው እንግዲህ ያጋጠመ ምን አይነት ገጠመኞች አሉ በስራ ላይ ብሎ እንደውም ሰይፉ በጠየቀበት ሰዓት ላይ አንድ የማይረሳውን አጋጣሚ አጋርቶናል ማለት ነው። ይህም አጋጣሚ ምንድን ነበር? እንግዲህ ላይቭ ፋና የሚታወቀው ፋና ቴሌቪዥን ላይቭ በመስራት ነው። ከሁሉም ቴሌቪዥኖች በጣም በላይቭ ይታወቃልና ከትላልቅ ባለስልጣናት ጋር ነበረ ላይቭ ሲያካሂዱ የነበሩትና ስቱዲዮ ውስጥ ቁጭ ብለው ያው የኔ ወንበር ዝቅ እያለ ይሄዳል አለና እንግዲህ ላይቭን የጨረስኩት ተንጠልጥዬ ነው ሲል ተናግሯልና በጣም ብዙ ከዚህ የበለጡ የሚያስንቁ አዝናኝ የሆኑ ገጠመኞች እንዳሳለፈ ተናግሯል ማለት ነው። እና ከዚህ ባለፈ ደግሞ በጣም የስራ ሰው እንደሆነ ተናግሯል ማለት ነው። እንግዲህ የሀገር ካስማ የሚለው ዘፈን አለ አይደል? ዘፈን እሱ ዘፈን ላይ ፕሮዲውሰር ላይ ተሳትፏል ማለት ነው። ፕሮዲውሰር ሆኖ እዛ ዘፈን ላይ ተሳትፏል ማለት ነው። እንግዲህ በጣም ተወዳጅ ዘፈን ነው። በተለይ ደግሞ ማርች 8 ሲደርስ የሴቶች ቀን በጣም የሚሰማ በጣም ልብ የሚነካ ዘፈን ነውና እሱ ላይ ፕሮዲውሰር ሆኖ ተሳትፏል ማለት ነው። ያው እንግዲህ ቢታንያ ምን ትላለች? አድናቂዎቹ ፎቶ እንነሳ ሲሉት እኔም አብሮ የተነሳው ታዋቂ ሆኛለሁ ወይም ደግሞ ፌመስ ሆኛለሁ ብላለችና ያው ከዚህ ባለፈ ደግሞ በሰይፉ ሾው ላይ ድምጻዊ ሚካኤል በላይነህ በቪዲዮ ኮል መልእክት አስተላልፎላቸዋል። መልካም ጋብቻ የሚል ለነሱ እንግዲህ መልካም ምኞቱን በቪዲዮ ኮልም ቢሆን አስተላልፎላቸዋል ማለት ነው። እና እንግዲህ በሰርጋቸው በዚህ ሰሞን እንደሚሆን ተረጋግጧል ማለት ነው። መቼ ይሁን መቼ አልታወቀም እንጂ ወይም ሊገልጽ አልፈለጉም እንጂ ያው መቼ እንደሚሆን አልታወቀም እንጂ ቀኑ ተረጋግጧል ማለት ነው። በዚህ ሰሞን እንደሚሆን እና እንግዲህ መልሳቸውን ግን ይፋ አድርገዋል። መልሳቸው የሚሆነው በመቄዶንያ ነው ተብሏል ማለት ነው። እና እንግዲህ በሰርጋቸው ላይ ጉሳዬ ተስፋዬ፣ አብነት አጎናፍር፣ ዳዊት ጽጌ የተለያዩ አንጋፋና በጣም የምንወዳቸው የምናከብራቸው የሰርግ ወይም ደግሞ የኢትዮጵያ ታዋቂ ዘፋኞች እንደሚገኙ ተናግረዋልና እንግዲህ ሰይፉ ፋንታሁን ስንት ልጆች መውለድ ትፈልጋላችሁ ብሎ በጠይቃቸውም ጊዜ እሷ 6 ነው እንፈልገው ብላለች። እሱ ደግሞ ያመጣውን እቀበላለሁ ብሏል ማለት ነው። እንግዲህ እግዚአብሔር ትዳራቸውን ይባርክ እያለን እኛም ከወዲሁ የዛሬው ቪዲዮአችንን ጨርሳለን ማለት ነው። እንግዲህ ሰርጋቸው ሲከናወን እኛም በአዲስ ቪዲዮ እንመለሳለን ማለት ነው። ሰርጋቸውን ሙሉ እናሳያችኋለን ብለን ቃል እንገባለን ማለት ነው። እንግዲህ እስካሁን ድረስ አብራችሁኝ ስለነበራችሁ በጣም አመሰግናለሁ። በጣም ወዳችኋለሁ። ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ቪዲዮአችንን ወይም ደግሞ የቻናላችን ቤተሰብ ሁኑ ማለት ነው። እና ደግሞ ላይክ አድርጉ፣ ሰብስክራይብ አድርጉ፣ የደወል ምልክቷን ተጫኑ፣ ከዛ ደግሞ ሼር አድርጉ። እናንተ ብቻ አይታችሁ ለምን ለሌሎችም አስተላልፉ፣ ሼር አድርጉ። ምቀኛ አትሁኑ፣ ሌሎችም ይዩበት። ሼር አድርጉላቸው፣ ለጓደኞቻችሁ ሼር አድርጉላቸው። ይሄን ቪዲዮ አብራችሁን ስለቆያችሁ እናመሰግናለን። እንወዳችኋለን። መልካም ጊዜ